ሰላም ጤና ይስጥልኝ። ቪዲዮቹ በካፕከት ኤዲት ስታደርጉ የአማርኛ ጽሁፎች እየተቆራረጡ ወይም ጭራሽ አልሰራም ብሎ አስቸግሯችኋል። ብዙዎቻችሁ በጠየቃችሁ መሰረት ዛሬ ያለምንም ተጨማሪ አፕሊኬሽን በራሱ በካፕከት ውስጥ ማንኛውም አይነት ያማሩ የአማርኛ ፎንቶችን እንዴት እንደምትጠቀሙ ደረጃ በደረጃ አሳያችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው መከታተል ነው። ወደ ትምህርት እሻውን ቀጥታ ወደ ክሮም እንገባለን ማለት ነው። ድምጼ ትንሽ ከተዘጋ ይቅርታ፣ ጉንፋን ስለያዘኝ ነው። እንግዲህ ወደ ሰርች ባሩ ትሄዱና ፎንት ዶት ኢቲ ብላችሁ ሰርች ታደርጋላችሁ። እንደምታዩት ፎንት ዶት ኢቲ ብላችሁ ሰርች ካደረጋችሁ በኋላ እዚህ ጋር መጀመሪያ የሚመጣላችሁን ሳይት በመጀመሪያ የሚመጣላችሁን እዚህ ጋር እንደምታዩት ክሱን ትጫኑታላችሁ። ከዛ በኋላ እንደምታዩት ነው እንግዲህ የተለያዩ ፎንቶች አሉ። የአማርኛ ቋንቋ ፎንቶች በጣም ብዙ ከ120 ምናምን ሊሆን ይችላል፣ አይታወቅም። ብቻ ግን በጣም ብዙ አይነት አሪፍ የሆኑ ፎንቶች አሉ። እናንተ እየመረጣችሁ እያማረጣችሁ ከዛ በኋላ መጨረሻ ዳውንሎድ ማድረግ ነው። እንግዲህ ዳውንሎድ ለማድረግ ይሁን እንደምትመለከቱት ዳውንሎድ የሚል ትጫናላችሁ። ከዛ ዳውንሎድ ማድረግ ነው። እንግዲህ እኔ ከዚህ በፊት ዳውንሎድ ስላደረኩት ድጋሚ ዳውንሎድ ማድረግ አይጠበቅብኝም፣ ካንስለዋለሁ። እናንተ ግን የፈለጋችሁትን መርጣችሁ እዚህ ጋር ዳውንሎድ ታደርጋላችሁ ማለት ነው። ከዛ በኋላ ከዚህ ትወጡና ወደ ካፕከት ትመለሳላችሁ ማለት ነው። ካፕከት ላይ እንግዲህ ተከፍቶትና ካፕከትን ቀጥታ ቴክስት የሚለው ገብታችሁ በአማርኛ ትጽፋላችሁ። እንደተለመደው በአማርኛ እንጽፍና ለምሳሌ አማርኛ ብዬ ጻፍ በየራሴ አማርኛ ብዬ ከጻፍኩኝ በኋላ እንግዲህ ቴምፕሌት አሉ ፎንቶች። አሁን ፎንት በሚሉን እንገባለን። ፎንት የሚለውን ከገባን በኋላ እንግዲህ እንደምታውቁት አማርኛ ምንም ነገር ብናስገባለት ምንም አይነት ፎንት ስታይል ብናስገባለት ምንም አይሰራልንም። ስለዚህ ቀጥታ ወደ ማይ ፎንትስ በሚለው እንገባለን ማለት ነው። ማይ ፎንትስ የሚለውን ከገባን በኋላ ፕላስ የሚለውን እንጫነዋለን። የፕላስ ምልክት አድ የሚለው ፕላስ ምልክት እንጫነውና ማይ ፎንትስ የሚለው ላይ እንገባለን። ማይ ፎንትስ የሚል ከገባን በኋላ ዳውንሎድስ በሚለው ፋይል ገብተን ይህንን ዶክመንት ወይም ፋይል የሚመስለው ነገር ዳውንሎድ ያደረግነው ስለሆነ እሱን ደብል ክሊክ እንጫነዋለን ማለት ነው። ደብል ታብ እናደርገዋለን። እዚህ ጋር እንደምትመለከቱት አስቀምጦልኛል ማለት ነው። እሱን ስነካው እንደምታዩት የአማርኛ ፎንቱ ተቀይሯል ማለት ነው። እንዲህ በሚያምር ሁኔታ ለየት ባለ ሁኔታ ተቀይሮልኛል ማለት ነው። እንግዲህ እንደፈለኩ ከለሩን ማጀስት ማድረግ እችላለሁ። የተለያዩ ኢፌክቶችን እየጨመርኩኝ እዚህ በኋላ የራሴን የአማርኛን ፎንት የተለያዩ ፎንቶችን በሚያምር ሁኔታ በሚያምር ዲዛይን ኢፌክት እየጨመርኩለት አሳምሯለሁ ማለት ነው። ይህን ይመስላል። ከቪዲዮ እንግዲህ ጥሩ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ደግሞ ቆይ አንድ ነገር ሳልነግራችሁ፣ ይሄ ነገር የሚሰራው በካፕከት ብቻ አይደለም፣ በተለያዩ አፕሊኬሽኖች ይሰራል። እንደ አዶቤ ፎቶሾፕ፣ የተለያዩ ሌሎችም የኤዲቲንግ ፕላትፎርሞች እነ ኦልራይት ሞሽን፣ የተለያዩ ነገሮች በእነሱ ላይ መስራት ትችላላችሁ። ያው ብዙዎቻችሁ አብዛኞቻችሁ በካፕከት ስለሆነ የቸገራችሁ ለዛ ብዬ ነው እንጂ የሰራው ይህ ነገር በካፕከት ብቻ አይደለም የሚሰራው። ስለዚህ በጣም ጥሩ የሆነ እድል ነው ያላችሁ ማለት ነው። እንግዲህ እንደተለመደው ለሼር ሰብስክራይብ እያደረጋችሁ እንደሚባለውን ታውቃላችሁ። በቀጣይ እስከምንገናኝ ይቻማችሁ ብለናል። ቻው።